አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። ሰላማችሁ ብዝት ይበልልኝ። ጠፍቻለሁኝ እንግዲህ ያው ስላልተመቻቸልኝ ነው ነገሮች። ኢንሻአላህ እንግዲህ አልጠፋም ካሁን በኋላ ማለት ነው። ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ለምታበረታቱኝ ሁሉ በጣም አመሰግናለሁ። ጀዛከላ ኸይርን አትጥፉሽ። እናንተም ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ዛሬ የመጣሁት ስለ ውቤና ስለ ሄለን ነው። ውቤና ሄለን ምን አጋጠማቸው? ምን ሆኑ? ምን ነካቸው? በነገራችን ላይ ውቤ ሰሞኑን ጠፍቷል። ያኔ ብዙ እየለቀቀ አይደለም። ሄልስ በሰላም ነው? የሚያስደነግጥ ያስደነገጠ ውሳኔ ወስናለች እያለ ነው እንግዲህ ያው ወደ ሐዋሳ እሄዳለሁኝ እዚህ ምንም አልሰራም እያለች ነው። ሄልዬ እንግዲህ ተረጋጊ። ያው ሁሉም ነገር ያልፋል፣ የማያልፍ ነገር የለም። ከጭንቀት በኋላ ደስታ አለ ማለት ነው። አብሽሪ። ውቤም ወንድሜ እንግዲህ ከጎኗ ሁን። ያው የወንድምነት ጥግ አሳይተሃታል ማለት ነው። መልካም ልጅ ነው። በነገራችን ላይ ውቤንና ሄለንን የምትወዱ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ላይኳን እየተጫናችሁ ገባ ገባ በሉ ማለት ነው ውዶችዬ። መልካምነታችሁን ግለጡላት ማለት ነው። ይሄንን የምትወዱ ውቤንም የምትወዱ እንግዲህ ፍቅራችሁን ግለጡላቸው። የሄል እንግዲህ የሄል ጓደኛ የደበቃን ነገር አለ። እንግዲህ ያንን ነገር እኔ ያለፈ ታሪክ ነው ብሏታል። በቃ ያለፈ ታሪክ አታንሺ። በእርግጥ በሱ ምክንያት ነው እሄዳለሁ ወደ ሐዋሳ ያለችው። እንግዲህ ተረጋጊ። ሁሉ ነገር በንግግር ነው። በንግግር ልናምን ግድ ነው ማለት ነው። ቆም ብለን የሆነ ነገር ስናስብ አስበን አቅደን ማሰብ አለብን። ምክንያቱም የሆነ ነገር አስበን አቅደን ካላደረግነው ዋጋ ያስከፍለናል። ዋጋ እንዳያስከፍለን ደግሞ ቀስ ብለን በተረጋጋ ሁኔታ ሁሉን ነገር ወደ አላህ አስጠግተን ያለውን ነገር መጓፈጥ ነው። ሄልዬ አብሽሪ። እንግዲህ ያው ያስደነገጠ ውሳኔ የወሰነችው እሄዳለሁኝ እዚህ ምንም አላደርግም ብላ እንግዲህ ለውቤ ነግራዋለች። ሻንጣዋንም አዘጋጅታ ጉዞ ላይ ናት። እንግዲህ ወደ ጉዞ እያለች ነው። ሄልዬ አብሽሪ፣ ሁሉም ነገር ያልፋል። ወንድ ቢሄድ ወንድ ይመጣል ማለት ነው። በእርግጥ በተለይ ለትዳር ላይ የተሳሰቡ ሰዎች መደባበቅ የለባቸውም፣ በግልጥ ነው። ምክንያቱም እኛ ሴቶች ደግሞ ያው እንጎዳለን። ትንሽ ነገር ነው የሚሰባብረን። ጥንቃቄ አድርጉ ወንዶችዬ። ይሄ ለወንዶች ነው መልእክቴ። ምክንያቱም አንድ ሰው ከቀረባችሁ ንጹህ ሆናችሁ ቅረቡት። እናንተ ንጹህ ሆናችሁ ቅረቡት። ያ ሰው ግን ራሱ ነው ዋጋ የሚከፍለው፣ እናንተ አይደላችሁም። ምክንያቱም የበፊት ነገር አልፏል። ሀላስ ያለፈ ነገር ሳይሆን ግን ከመጀመሪያ ግን ሊነግራት ግድ ነው ማለት ነው ያለውን ነገር። ያው በዛ ምክንያት መሰለኝ ሄልዬ እሄዳለሁ ብላ እንግዲህ ጓዟን ጠቅልላ እንደምታዋት ጉዞ ላይ ናት ማለት ነው። ያው አስደንጋጭ ውሳኔ ወስናለች። ያው ሄዳለሁ ነው። አትሂጂ፣ ተረጋጊ። እንግዲህ ፍቅሯችሁን ግለጡላት። ላይክም ሸርም እያደረጋችሁ አበረታቱኝ ማለት ነው። ለምታበረታቱኝ ሁሉ በጣም አመሰግናለሁ። ጀዛከላ ኸይረን ውዶችዬ። እንግዲህ እስኪ ሄልንና ውቤን የምትወዱ ልጆች እንግዲህ ያው ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው። አበረታቱኝ የኔ ውዶች። እንግዲህ አብሽሩ፣ ሁሉም ነገር ያልፋል፣ የማያልፍ ነገር የለም። ውቤም እንግዲህ አትሂጂ፣ ሁሉን ነገር እናስተካክለዋለን እያላት ነው። አዎ ሁሉ ነገር ይስተካከላል። እዚሁ ሆነሽ ነገሮችን ብታስተካክይ መልካም ነው ላለሁኝ። እና እስቲ ከታይ ደግሞ የእናንተ ሀሳብ አንድ ሰው ቢደብቃችሁ
ያን ነገር ሳያምን ሲቀር እውነቱን እያወቃችሁ ሳያምን ሲቀር እንዴት ነው? ምንድነው ከሱ ጋር ትቀጥላላችሁ? እንዴት ነው? ምንድነው ውሳኔያችሁ? እስኪ እናንተ አንድ ሰው ለትዳር አስባችሁት አንድ ሰው እንግዲህ ለትዳር አስባችሁት የሆነ ነገር ላይ መሃል ላይ ብትሰሙ ከሌላ ሰው ምን ትወስናላችሁ? ትቀጥላላችሁ ወይስ አትቀጥሉም? እስኪ ኮመንት ላይ አስተያየታችሁን አስቀምጡ ማለት ነው። አንድ ሰው ለትዳር አስባችሁት ለልጆቼ አባት ይሆናል ብላችሁ አስባችሁት ያው እንደዛ በሉት። አሁን እሷ ከእንትና ጋር አይደለም ከሌላ ሰው ጋር ማለት ነው። እንዲሁም በእሷ እንትን ላይ እየተለቀቃለና በሱ ላይ ውሸት ዋሽቷት ውብዬ ነግሯት ነው። በዛ ተናዳ ነው እሄዳለሁ ያለችው ማለት ነው። ውብዬ እውነቱን ነገር ሲነግራት በጣም ደንግጣለች። ያልጠበቀችው ነገር ነው የሰማችው። እንግዲህ ቻዩ ሁሉም ነገር ያልፋል። እንግዲህ ያው ኮመንት ላይ አስተያየታችሁን ጻፉላት። ምን ታስባላችሁ እናንተ ብትሆኑ ምንድነው ውሳኔያችሁ? ውሳኔያችሁን አስቀምጡ። ላይክ ሸር እያደረጋችሁ አበረታቱኝ ውዶች። ላይክ ሸር እያደረጋችሁ እሺ፣ ረዥም ኮመንት እያስቀመጣችሁ እስኪ ውቤንና ሄለንን የምትወዱ እንግዲህ ፍቅራችሁን ግለጡላቸው ማለት ነው እላለሁ ውዶችዬ። ስለነበረን ቆይታ በጣም አመሰግናለሁ። ዘዛይ ከላ ካይረን ባላችሁበት ሰላማችሁ ብዝት ይበልልኝ።